ስሜ አስናቀው ቁምልኝ ይባላለሁ። የመጣሁት ከአየር ጤና ከ01 ቀበሌ ነው። ጠቅለል አድርጎ በሆቴል ውስጥ ኩሊነሪ አርት በሚለው ዲፓርትመንት ነው ምዝገባ ያደረኩት። የመረጥኩበት ምክንያት ከዚህ ፊት ኩኪንግ በጣም ይመቸኝ ስለነበርና አሁን በሙያው ላይ እየሰራሁበት ስለሆነ የበለጠ ቲዎሪቲካል ፓርቱና የተግባሩን አገናኝቼ ሙያዬን በደንብ አዳብሬ ያው ለወደፊቱ የተሻለ ነገር አገኝበታለሁ ብዬ ስላሰብኩ ነው የመረጥኩት። ያገኘሁበት ምክንያት እዚህ ማዞን አየር ጤና ረዳት ሼፍ እሰራለሁና እዛ እየሰራው ያለ እዚህ ምትማር ልጅ ነበረችና በአጋጣሚ አብረን አንድ ዲፓርትመንት እንሰራ ነበር በፒዜሪያ ላይ ማለት ነው። እዛ እየሰራው ያለ ትጠይቀኝ ትምህርት የለኝም እስካሁን በልምድ ነው እየሰራው ያለሁት ብዬ ስል በጣም ጥሩ ኦፖርቹኒቲ ይፈጥርልሃልና ትምህርቱንና ከልምዱ ጋር አያይዘህ የበለጠ ብትሰራበት አንተ ውጤታማ ትሆናለህ ብላ ሊድ ስታደርገኝ በዛ አማካኝነት መጣሁኝ። እዚህ ምዝገባ በሚጀምርበት ሰዓት ምዝገባ የሚጀምርበትን ሰዓትም ነገረችኝ። መጥቼ ተመዘገብኩ። ያው ከዛ ጊዜ ጀምሮ በትምህርቱ ላይ ነው ያለሁት። እስካሁን ደስ የሚል ሁኔታ ነው። በቃ ትምህርቱ ያየነው በመጀመሪያው በሆቴልና ቱሪዝም የሚሉትን ከዚህ ተምረናል። ከቀጣይ ደግሞ ያው ቤኪንግ ላይ ነን አሁን ያለነው። ዛሬ ደግሞ ሜኑ የሚለውን እየተማርን ያለነው ደስ በሚልና በሚያምር ሁኔታ ነው እየተማርን ያለነው። እንግዲህ ቀጣይ ቀስ እያሉ ሌላ ነገሮች ካሉ የሚስተካከሉ በሂደት እያየን የሚስተካከሉትን እያቀረብን የተመቻቸው ሁኔታ እንዲፈጠር ያው በጋራ ሆነን የምንማርበትን ሁኔታ እናመቻቻለን ነው የምለው። እስካሁን ምንም ያለ ነገር የለም። አመሰግናለሁ። ኤደን ሰለሞን እባላለሁ። የመጣሁት ከወይራ ሰፈር ነው። የምማረው በኤፍቢኤስ ዲፓርትመንቱ ነው። የሆቴል ሙያ ውስጥ ነው። ጥሩ እይታ አለው። በጣም አየሩም ቆንጆ ነው። አስተማሪዎቹም ክላስ ውስጥ ያለው ሁኔታ እና ማቴሪያሎች ፉል ናቸው። ሁሉም ነገር ያለው ነገር አሪፍ ነው። አጋጣሚ እዚህ የተማረች ጓደኛ አለችኝና በስራ ላይ ነበርኩኝ፣ ዌይተር ስራ ላይ ነበርኩኝና አጋጣሚ ለጓደኛዬ ስነግራትኝ እንዲህ ያለ እዚህ ትምህርት ቤት ቆንጆ ነው፣ ብዙ የሚያገናኙሽ ቦታ አለ ምናምን ነገርና ጥሩ ኮንታክት አላቸው። ስለዛ እዚህ ብትማሪ አሪፍ ነው፣ ትምህርታቸውም አሪፍ ነው ስትለኝ ሞክረው ብዬ መጣሁ። እስካሁን ከሞላ ጎደል ሁሉም ነገር ቆንጆ ነው አለ። ያው ቀስ በቀስ እያየን ያለውን ነገር። አመሰግናለሁ። ስሜ ያስሚን ሙጂብ ይባላል። የኮልፌ ኢንዱስትሪያል ኮሌጅ የኩሊነሪ አርት የሌቭል 1 ተማሪ ነኝ። ኩሊነሪ አርትን የመረጥኩትኝ አንደኛ ኢንተረስቱ አለኝ፣ ሁለተኛ ደግሞ ማስተር ሼፍ የሚባለው ፕሮግራም አለ ዓለም ላይ በጣም ታዋቂ ሆነና እሱን ስለማይ በጣም እንደነሱ የመሆን ኢንተረስቱ አለኝና እንደዚያ ማድረግ እንትናለኝና በኩሊነሪ አርት በኩል ደግሞ የራሴን አስተዋጽኦ ማድረግ ፈልጋለኝ። ሆቴል የመክፈት እቅድ አለኝ ለወደፊት። ታላቅ እህቴ እዚህ ያለችና እሷ ናት ሪኮመንድ ያደረገችኝ ኢንተረስቱ እንዳለኝ ስለምታውቅ። ከአንድ ወር በላይ ሆኖናል እና በጣም አሪፍ ነው። አየሩ፣ ኢንቫይሮንመንቱ ምናምን ከአስተማሪዎች ጋር ያለን ነገር በጣም አሪፍ ነው እስካሁን ባየሁት እና ማሽኖቹ ምናምን ከሞላ ጎደል በጣም አሪፍ ነው። እስካሁን ድረስ ሁሉም ነገር አሪፍ ነው። ለወደፊቱ ግን እያየን እንናገራለን። አመሰግናለሁ። እሺ፣ ስሜ ሀብቴ አይሉ ይባላል። የመጣሁት ያው ከህዳሴ ሁለተኛ ደረጃ ትምህርት ቤት ነው። ኮልፌ ኢንዱስትሪያል ኮሌጅን ኢንፎርሜሽን ስለሱ ያገኘው በትምህርት ቤት ደረጃ ነው። እዛ የሆነ ኦሪንቴሽን ምናምን ሲሰጠን ነበረ እና ያሉትም የሙያ ዝርዝሮች ምናምን ተነግሮን ነበረ። በዛ ነው ያገኘሁት ኮሌጁን ማለት ነው። የመረጥኩት የዲፓርትመንት ቢልዲንግ ኤሌክትሪካል ኢንስታሌሽን ነው። ያው እሱን የመረጥኩበት ምክንያት አንዳንድ ፈጠሮች ምናምን እሞክራለሁ ከበፊት ከልጅነቴም ጀምሮ ምናምን እሞክራቸው ነገሮች ስላሉ ያው እሱም ስለሳበኝ እሱን የመረጥኩበት ምክንያት ያ ነው። ያው ግቢውን በጣም አሪፍ ነው። ከስልጠና አሰጣጡ ስንጀምር ስልጠና አሰጣጡ ላይ በጣም አሪፍ ነው። በጣም የሚስተካከል ምለው ነገር እንኳን የለም። ሁሉም የተሟላ ነው። ምን አመሰግናለሁ። እሺ፣ ስሜ ሂሩት ዮሐንስ ይባላል። የመጣሁት ከአየር ጤና ነው። የሁለተኛ ዲፓርትመንቴ ነው መማረው። አድማስ ትምህርት ቤት ሌላ ትምህርት እማራለሁ። ከድሮም ጀምሮ የፋሽን ዲዛይን የመማር ፍላጎቱ ነበረኝ። 12ኛ ክፍል አብረን የተማርን እዚህ የምትማር አምና የገባች ጓደኛዬ ነበረችና በዚህ አመት 2018 ነው የከረችኝ። በነገረችኝ በሳምንት መጥቼ ተመዘገብኩ። አሪፍ ነው። ሀያት ሸምሰዲን እባላለሁ። ከአለም ባንክ ፋሽን ዲዛይኒንግ ወይንም ጋርመንት ከድሮም ጀምሮ ሆቢም ስለሆነ ነው ታለንትም ስላለኝ ነው እዚህ የገባሁት። እስካሁን ባየነው ድረስ በጣም ቆንጆ ነው። ጥሩ እየሆነ እየሄደ ነው። ስቲል ምንም እንከን ነገር የለውም። እስካሁን አስተማሪዎቹን ባሳዩን ሁኔታ ሁሉም ነገር ቆንጆ ነው።